በአንድ ወቅት ጎጃም ምድር ላይ ወደሚገኝ ገጠር ያየሁትና የቀረስኩት የተለመደ ባህላዊ የጎጃም ሰርግ መስሎኝ ነበር። ወደ አዲስ አበባ ተመልሼ ኤዲት ማድረግ ስጀምር ግን የተፈጠረው ነገር ሙሉ ለሙሉ ሌላ ታሪክ ነው። ጎጃም ምድሩ ብቻ ሳይሆን የሰዎቹ ልብም ለምለም የሆነበት ሀገር። ወደዛው ስገባ አገኛለሁ ብዬ የጠበቅኩት የሰርግ ድምቀት ብቻ ነበር። ሆኖም የተቀበለኝ ከዛ የጠለቀ ነገር ነው። በዚያን ሰዓት ካሜራዬን ሳነሳ እየቀረስኩ የነበረው ዝም ብሎ ምስል አልነበረ። እንግዲህ በስተመጨረሻ ሙሽሪትን ለማምጣት ዝግጅታችንን ጨርሰናል። የሰዎቹን ንጹህ ፍቅር፣ የባህሉን ኩራትና ያንን ደማቅ መንፈስ እንጂ። ታዲያ ያንን እውነተኛ ስሜት እንዳለ ማስተላለፍ ደግሞ ትልቅ ኃላፊነት ነበር። አዲስ አበባ ተመልሼ ቪዲዮን ኤዲት ማድረግ ስጀምር ዋናው ዓላማዬ አንድ ብቻ ነበር። ተመልካች ያንን በጎጃም የተሰማኝን እውነተኛ ፍቅርና የባህል ሞቅታ በስክሪኑ ላይ እንዲሰማው ማድረግ። ለዚህም ነው ይሄ ቪዲዮ ቲክቶክ ላይ ከ1.3 ሚሊዮን በላይ እይታና ከ100,000 በላይ ላይክን ያገኘው። ኤዲቲንግ ማለት ዝም ብሎ ምስልን ቆርጦ መግጠም አይደለም። ኤዲቲንግ ማለት ስሜትን መፍጠር ነው። እያንዳንዳችን ውስጥ ሊነገር የሚገባው ምርጥ ታሪክ አለ። ያንን ታሪክ አውጥቶ ለዓለም ማሳየት ግን የኤዲቲንግ ጥበብን ይፈልጋል። እናንተም ይህንን አስማት መማር፣ የሰዎችን ስሜት የሚነካ ቪዲዮ መስራትና ፕሮፌሽናል ቪዲዮ ኤዲተር መሆን ከፈለጋችሁ ሳቫ አካዳሚ ይጠብቃችኋል።